ከዛ በኋላ ነው ምን የምትሆኑ ሌጋል የምትሆኑ አሉና ፎርም ሰጡኝ። ፎርም በጣም የሰውን ህይወት ታሪክ የሚተነትን ነው። ቤተክርስቲያን ደግሞ የሰውን ህይወት ታሪክ መተንተን የሷ ድርሻ አይደለም። የሷም ማንዴት አይደለም። የሷ እንትን አይደለም። ፈቃድ አይደለም። ፈቃድ የላትም የሰውን ህይወት ታሪክን ልትዘረዝር እና ይሄንን ልናደርገው አንችልም። የሰውን ታሪክ እንዴት አድርገን የሰውን የቤቱን ጉዳይ እንዴት አድርገን ነው የምንናገረው? ይሄ አንችልም ስላልን እንግዲህ ይዘጋ ተባለ። ተዘግቶ በእንደዚህ አይነት እየሄድን እያለን እንዴት አንድ ቀን እኔ ለጸሎት ምጽዋ በሄድኩ ጊዜ እኔን ቤት መጡና በማለዳ የታለ ተስዋጠን ሲሉ ሰዎች ደግሞ በዘርነታቸው እንዴ ምጽዋ ሄደዋል አሉ። ምጽዋ ከተማን በጸጥታ ተከበበች። እኔም ፍለጋ እኔ ደግሞ በቃ ምድር ሰላም ነው ብዬ በእግሬ እየሄድኩኝ እያለሁኝ በመንገድ ላይ እንግዲህ ጠልፈው ያዙኝና አሰሩኝ። በጣም የሚያሳዝነኝ ያ ያሰረኝ ሰው ዛሬ በህይወት የለም። በጣም አዘንኩኝ። ለምን ጌታን ሳይቀበል በመሄዱ በጣም ነው ያዘንኩኝ። እና ስላሰረኝ አይደለም በጣም አዘንኩኝ ስሰማ በቃ ሞቷል ሲሉኝ በጣም ነው ያዘንኩት። ለምን ጌታን ሳይቀበል በመሞት በጣም አዘንኩኝ። መታሰሬ እኮ ሰዎች ነፍሳትን እንዲድኑ እንጂ ሌላ አይደለም። እኔ መከራ መቀበል ሰዎች ወደ ጌታ እንዲመጡ ነው የምፈልገው እና ያንን በቃ በጣም አዘንኩኝ ሞቷል ሲባል። እዛ ታስሬ ለአራት ቀን እዛ ማሳዋ በጣም ከባድ ነው። ሙቀቱ በዛን ሰዓት 48 ዲግሪ ሴንቲግሬድ ደርሶ ነበር እና ይህንን ሁሉ ሲሆን እግዚአብሔር ግን ለኔ መልካም ነበር። በእርግጥ መልካም ነበር እና ከአራት ቀን በኋላ መኪና ይዘው መጡ። ታጅቤ ወታደር ፒካፕ ወታደር የጫነችው በኋላ እና ከፊቴ የሆነች መቼም ታጅቤ እንደ ነገስታት አስመራ ገባሁ። አስመራ ከገባሁ በኋላ አራተኛው ፖሊስ ጣቢያ ማለት ነው እዛ አስገቡኝ። ከአራት ወር በኋላ እንደገና ወንጀል ምርመራ የሚባለውን የጸና ጣሊያን የሰራው ነው። በጣም የጸና ቤት ማሰርት ነው እና አዛ ከሌሎች ወገኖች ጋራ የወንጀል አገልጋዮች ጋራ አሰሩን ማለት ነው እና እዛ ከታሰርን በኋላ ይሄ ለኔ የቀላቀሉኝ ከነዚህ ቴሮሪስት የሆኑት ሰዎች በተለይ በባሮንቱ በዛ በ2004 የነጻነት በዓል ፈንጂ ያደረገ ሰው ከኔ ጋር እዛ አሰሩትና እንዴት ከቴሮሪስት ጋር ያስሩኛል ምንድነው ነገሩ ብዬ በጣም ለካ ለኔ በጣም ከቴሮሪስቱ በላይ ነው በቃ በኔ ላይ እንትን ያደረጉ። እኔ ግን ለሀገር የሚጎዳ ምንም ያደረኩትም የለም ያደርግም አልችልም። እኔ እግዚአብሔር ሰው ነኝ እና አገርን እንደከዳን አገርን እንደ አጠፋን ነው እንትን የተደረገና እግዚአብሔር ግን መልካም ነበር። በእውነት እሱ ለኛ ያስባል። እሱ ለኛ ይጠነቀቃልና በዛ ሰዓት ህይወቴን በጣም እንደማይተርፍ ለውስጥ በጣም እንትን አደረገኝና እግዚአብሔር ግን ለኔ ይህንን ተአምር ሲያደርግ በጣም ነው እግዚአብሔርን የማመሰግን። ለምንድነው እሱ ደግሞ በዛ ቦታ ሰው የማይያይበት ቦታ ከሰው ጋራ የማትነጋገርበት ምንም አይነት የቤተሰብ የተለያየ ነገር ወደ አንተ መምጣት የማይችልበት ቦታ ነው እና በጣም
የጭንቀት የዲፕሬሽን ቦታ ነውና እግዚአብሔር ግን እዛ ቦታ እንድንሆን ከፈለገ እግዚአብሔር መጽናናትንና በረከቱን ይሰጣልና በጣም እግዚአብሔርን እናመሰግን ነበር። በዛ ሁኔታ እያለሁኝ የተለያዩ አማኞች ይገቡ ስለነበረ እና ወረቀት እየጻፍኩኝ መጽሐፍ ቅዱስ ጥቅስ እየጻፍኩኝ እልክላቸው ነበርና እጽፍ ነበር እልክላቸው ነበር። ከዛ በኋላ ይሄንን እዛ የነበረውን አንድ ሰው ጠቆመኝ። እንደዚህ ያደርጋል አለ። የልጆቼ ፎቶግራፍ ደግሞ ከደጅ ገብቶ ስለነበረ ያንን ፎቶግራፍ ደግሞ በቃ ስላየው ፎቶግራፍን ገብቶለታል ብሎ በቃ ለፖሊሶች ነገረ። ፖሊሶች መጥተው ማታ ነው በቃ እየከፈተሩ ወሰዱኝ ወደ ውጭ። ከዛ በኋላ እቃህን ጠቅልል ተብዬ እንደገና እቃህን ጠቅልዬ ቸላ ውስጥ ገባሁ። በጣም ጠባብ ናት ቤቷ እና ፌሮ እጄ ላይ ከተቱ። እዛ በኋላ እዛ ወረወሩኝ ማለት ነው። በጣም ደነገጥኩኝ በዛን ሰዓት። ምንድነው የሆነ ያለ? ትንሽ ሳስብ ደግሞ እግዚአብሔር እኮ ከዚህ አውጥቶኝ ደግሞ የማወራበት ጊዜና የምተርክበት ጊዜ ይኖራል ብዬ ደግሞ በደስታ ተሞላሁ። በጣም በደስታ ተሞላሁ። በዛን ጊዜ ነው ልጆቼና ባለቤቴ በጣም በቃ የናፈቁ። ለምን የጣር ሞት በነበረበት ስፍራ በዛ ደግሞ እግዚአብሔር ሐሴትን ያደርገኝ ነበር። በጣም እግዚአብሔርን የማመሰግነው በመከራ እግዚአብሔር ከኔ ጋር መኖሩን ያወቅኩት በዛን ጊዜ ነው። በኢትዮጵያ ብዙ ታስሬያለሁ። በኢትዮጵያ ብዙ ዋጋ ከፍያለሁ። ግን እንደዚህ የመረረኝ አልነበረም። በጣም ነው በቃ የተሰቃየው። እጄ በቃ እየጠለቀ ሄደ ብረቱ እና አዝልቁልኝ ስላቸው እንኳን መሳቅ ጀመሩ። አንተ በቃ ያንተ ማስጠጋት ነው። አንተ በህይወት መኖር የለብህም። በቃ እንደ አንድ በቃ እኔ እንጃ መድፍ ይዤ የተገኘው ወይ ፈንጂ ይዤ የተገኘው ያክል የልጆቼ ፎቶግራፍ ነው። እስከ ዛሬ ድረስ እዛ ታስረዋል። የልጆቼ ፎቶግራፍ የባለቤቴና የልጆቼ ፎቶግራፍ ነው። እስካሁን ድረስ እዛ ታስረዋል። እና በጣም ገረመኝ። ከዛ አውጥተው ምርመራው ምኑ እጫዋው በጣም በሚዘገንን መንገድ በቃ በጣም እኛ ስለተመታ እስከ ዛሬ ድረስ ሽንትን በጣም ይቋጥራል እንዳለ አይሄድም ሽንቴ። ከዛን ሰዓት ጀምሮ በቃ ሲደበድቡኝ ኩሊቴ ማመም ጀመረኝ። በጣም ያመኝ ጀመረ በቃ እና እግዚአብሔር እንደዚህ ያልኩት እግዚአብሔር ታሪኬን ራሴ ልተርከው ነገሬን ራሴ ልናገር። የምትወስደኝ ከሆነ ደግሞ አስረግጠህ ንገረኝ። ምንም የሰጠኝን ራእይ አሁን ትደፍነዋለህ ወይስ ከዚህ መከራ ታወጣኛለህ ብዬ በእግዚአብሔር ፊት በቃ አምርሬ በእግዚአብሔር ፊት ጸለይኩ። እግዚአብሔር ግን የሚሰማ አምላክ ነው። በእርግጥ የሚሰማ አምላክ ነው። እንዲህ አለኝ፣ እኔ በማዕበል መንገድ አለ፣ በባህር መንገድ አለ፣ እኔ በሚሄድበት ሂድ አለኝ። በባህር መንገድ በማዕበል መንገድ አዎ በቃ የማዕበል መንገድ ነው ጌታ ሆይ፣ ይህንን ስቃይ መንገድ ነው። እሺ በዚህም የምትከብር ከሆነ አመሰግናለሁ። ግን እዚህ አንተ አትከብርም። እዚህ መሆኔ እዚህ መቀመጤ አንተ አትከብርም። ነፍሳት የማይድኑበት አንተ ክብር የማይገለጥበት ስፍራ እኔ መኖር የለብኝም እያልኩ ከጌታ ጋር መነጋገር ጀመርኩ። እግዚአብሔር ታላቅ ነው። እግዚአብሔር በዛን ሰዓት የተናገረኝ ምንድነው? የተናገርኩህን እስክፈጽም ድረስ አልተውህም። የተናገርኩ ወገኖቼ እግዚአብሔር የተናገራችሁ እስኪፈጽም ድረስ አልተዋችሁም። እግዚአብሔር ዛሬ ለእናንተ ይናገራል። ታውቃላችሁ፣ ለእናንተ ይናገራል። ጌታም የማታውቁ እንኳን ብትሆኑ ለእናንተ ዛሬ ይናገራል። የክብር ስፍራ ሊሰጣችሁ፣ የበረከት ስፍራ ሊሰጣችሁ፣ የተአምራት ህይወት ሊያኖራችሁ እግዚአብሔር ከእናንተ ጋር በዚህ ሰዓት ቆሟል። መላእክቱን አዘዋል። እርግጠኛ ነኝ በዚህ ሰዓት እየሰማችሁ ያላችሁ ወገኖቼ እግዚአብሔር መልአኩን ልኮ ለእናንተ
በሚገባችሁ መንገድ እየነገራችሁ ነው። በሚገባችሁ መንገድ እየተናገራችሁ ነው። የትም ሃይማኖት ሆኖ ባያስፈልግ ይኸውላችሁ አንድ ነገር ልንገራችሁ። ህይወት ነው የምናገራችሁ ያለው ሃይማኖት አይደለም። ሃይማኖት መልክ ብዙ ነው። ብዙ ሃይማኖቶች አሉ። ነገር ግን ኢየሱስ ህይወት ነው። ህይወት ይሆንላችሁ ዘንድ ወደዚህ ህይወት የሆነው ጌታ ነው የምላችሁ። በህይወቴ እኔ ቀምሼዋለሁ፣ እኔ አይቼዋለሁ። ተአምራት አድርጎ መንጭቆ ሲያወጣኝ አንድ ጊዜ ያ የእስር ቤቱ ኃላፊ ምን አለኝ? እባክህን እጄን ፍታኝ ስለው ብሎ ሳቀና አንተን እኮ አንጀትን መቁረጥ ነው እንጂ አንተንማ ምን መፍታት አለ? እጀለን እግዚአብሔር ቀድሞዋል እንጂ አንተማ ታደርገው ነበር አልኩ። እግዚአብሔር ቀደመ። እግዚአብሔር አሜን። እግዚአብሔር ዛሬም ለእናንተ ጠላት እጁን የሚያወጣውጥባችሁ ያላችሁ ሰዎች እግዚአብሔር ቀድሞ የጠላትን እጅ መጥተዋል። እግዚአብሔር ይባረክ። አሜን አሜን። እግዚአብሔር ይባረክ። እግዚአብሔር እኔ አይቼዋለሁ ከሞት ሲያስነሳ። እኔ በሰዎች ነበረ ከሞት ሲያስነሳ የማውቀው፣ እኔን ግን ከሞት አስነሳኝ። እግዚአብሔር ይባረክ። ከዛ በኋላ 21 ወር ሙሉ እጄ በሰንሰለት ታስሮ ነበረ። በጣም በብዙ ስቃይ ነበረ። በቃ ስቃይ በጣም ስለመረረኝ ጌታ ሆይ ይሄ ምንድነው? አንተ አትከብርበትም፣ በዚህ አይነት አንተ ደስ አትሰኝም እያልኩኝ ነበር። እግዚአብሔር ግን በዛ አሳልፎ ሊያወጣኝ ስለፈለገ ነበር እና 2 ዓመት ሕክምና ስለተከለከልኩኝ አንዱን ኩሊቴ በጣም ከስቃይ የተነሳ በጣም በቃ ቁጭ ብዬ እንደዚህ ተኮርሚ እግሬና ወገቤ እንደዚህ አጣብቄ ነበረ የምተኛው። ለምን ቢባል በቃ ከተንጠለጠለ በጣም ነው በቃ የሚያመኝ። ቁጭ ለማለት አልችልም፣ መተኛት አልችልም። በጣም ነው የተሰቃየው። ከዚህ የተነሳ ተንበርክኬ ትራስ ደርቤ ተንበርክኬ ነበረ እንቅልፍ የሚወስደው እና በዚህ ሁኔታ እያለሁኝ በ2 ዓመት በኋላ ጌታ አንድ ነገር ተናገረኝ። ሰንሰለቱ ሲፈታና ቁጥሩን ወጥቼ ሲሄድ እግዚአብሔር አሳየኝ እና ማንም አልተናገርኩም፣ ዝም አልኩኝ። በውስጤ ያዝኩትና እግዚአብሔር ተአምር ያደርጋል አልኩኝ። ከዛ በኋላ ከተፈታ ሰንሰለቴ ወደ ሆስፒታል እንዲሄድ ተፈቀደልኝ። ሆስፒታል ሲሄድ አንድ ኩሊት ፌል አድርጓል አለ። ከዛ አንዱ ዶክተር ምን አለኝ? እንነጋገርና ውጪ ሄደን ብትታከም ነው እንጂ ይሄ እንትን የሚሆን አይደለም፣ እነሱ እንነግራቸዋለን አለ። አልተነገረም። ዶክመንት በሙሉ የተመረመርኩት ምርመራ ሁሉ ወስደው አጠፉት። እንደገና እንደ አዲስ ከ6 ወር በኋላ እንደገና እንደ አዲስ ተመረመርኩ። ለገና ስመረመር አንድ ራሻዊ ነው ወደ ውጭ ሄደህ መታከም ትችላለህ አለ። እኔ እኮ እስረኛ ነኝ፣ የታሰርኩ ሰው ነኝ አልኩት። እና በጣም እንግዲህ የታሰርኩ ሰው ከሆንክ ብሎ ራይት ኪድኒ ኦፕሬሽን ብሎ በቃ ጻፈ። ያንን አልጋ ለማግኘት ደግሞ 2 ወር ፈጀ። በጣም ተሰቃየ። ገባሁ፣ ኦፕሬሽን አደረጉኝ። ከዛ በኋላ እኔ ከነቃሁ በኋላ ትንሽ ጠጠር ነው ትራሴ ላይ የቆየች እና እንዴ ተበላሸች የተባለ በቃ ዝም ብለው ነው ማለት ነው። በቃ እቺ ጠጠር ብቻ ወጣች፣ በቃ ኩሪቲ ያለች ብዬ በቃ እግዚአብሔርን አመሰገንኩ። ለካ ኩሪቱ እኔን አላሳዩኝም እንጂ አውጥተውት ነበር። አላሳዩኝም። አሳዩኝ ብዬ ለመናገርም መብት አልነበረኝም። እዛ እግዚአብሔር እንደገና የሁለተኛው ኩሊቴ ጠጠር አደረገና እዛው ሆስፒታል እያለሁ በጣም ያመኝ ነበር። ያመኝ እንደገና ሲመረመር ሊቨር በጣም 0 ሆናለች አሉ። ደም ብዛት በጣም በቃ 180 ደርሷል አሉ። ሁሉ ሰውነቴ በቃ በሽታ ሆነ። ለካ እግዚአብሔር ምክንያት ነበረ። ከዛ ሐኪሙ ምን አለ? ይቆይ 3 ወር ነው ብሎ ተናገረ።
በቃ ዋጋ የለውም ይሞታል ተባለ። ይሞታል ብለው ደግሞ ተቀላጥፈው እየተራራጡ በቃሬዛ ቤት ጣሉኝ ማለት ነው አውጥተው